ሁልጊዜ በየዓመቱ ፋሲካ ሲመጣ የሁሉም ክርስቲያኖች ልብ ወደ አንድ ቦታ ወደ አንድ ፊልም ይሆናል። በዓለም ደረጃ በየዓመቱ የፋሲካ በዓል ሲደርስ የኢየሱስ ክርስቶስን ፊልም መመልከት የተለመደ ነገር ነው። በኢየሱስ ክርስቶስ ታሪክ ላይ የሚያጠነጥኑ ወደ 6 የሚጠጉ ፊልሞች እስካሁን ተሰርተዋል። ነገር ግን በብዛት በሰዎች አእምሮ ዘንድ የተቀረጸው አንድ ፊልም አለ። እንደውም ብዙ ጊዜ ኢየሱስ ክርስቶስ ሲባል የሁላችንም አእምሮ ላይ የሚመጣው ምስል ይሄኛው ነው። ምክንያቱም ደግሞ ኢየሱስ ክርስቶስን የህይወት ታሪክ ፍንትው አድርጎ ያሳየ ፊልም ነው። ጂሰስ የተባለው ፊልም ማለት ነው። በሌላኛው በኩል ደግሞ የኢየሱስ ክርስቶስን ስቃይ ፍንትው አድርጎ ያሳየ ፊልም ነው ስለሚባለው ፓሽን ኦፍ ክራይስት የተባለው ፊልም። ታዲያ በእነዚህ ፊልም ላይ አንዳንድ መጽሐፍ ቅዱስ ላይ ያልተጠቀሱ ገጸ ባህሪያት አሉ። ለአብነትም ያክል ኢየሱስ ክርስቶስ በሚገረፍበት ወቅት አንድ ጥቁር ሴትዮ ለአንድ ሕፃን ልጅ ይዛ በመካከሉ ስታልፍ ያሳያል። ይህ በጣም ረባሽ ሲን በመጽሐፍ ቅዱስ ውስጥ ያልተገለጸ ሲን ነው። ታዲያ የፊልሙ አዘጋጆች ለምን ይሄኛውን ሲን እንዳስገቡና ለምንስ ይሄኛውን ሲን እንደመረጡ ተናግረዋል። እንደውም ደግሞ ሌላ አንድ አጋጣሚና አነጋጋሪ የሆነ ነገር አለ። ጂም ካቪዘን ለዋና ተዋናይነት በዳይሬክተር ሜል ጊብሰን ሲመረጥ እድሜው 33 ዓመት ነበር። ይህ አጋጣሚ በብዙዎች ዘንድ እንደ ስራ ነገር አልታየም። ምክንያቱም በመጽሐፍ ቅዱስ ታሪክ መሰረት ኢየሱስ ክርስቶስ ተሰቅሎ የሞተው በዚሁ በ33 ዓመቱ ነበር። ሌላው በብዙዎች ዘንድ እንደ ትልቅ አጋጣሚ የሚወሰደው የተዋናዩ የጂም ካቪዘን ስም ምህጻረ ቃል ነው። የጂም ሙሉ ስም ጂም ካቪዘን ሲሆን የስሙ መነሻ ሆሄያት ሲቀናጁ የሲ የሚለውን ቃል ይሰጣሉ። ይህ ደግሞ የኢየሱስ ክርስቶስ መጠሪያ ከሆነው ጂሰስ ክራይስት ጋር ፍጹም ተመሳሳይና ተቀራራቢ መሆኑ በብዙዎች ዘንድ እንደ ተራ አጋጣሚ አልተቆጠረም። እንደውም በብዙዎች ዘንድ በእግዚአብሔር የተመረጠ እንደሆነም እንዲያስቡ አድርጓቸዋል። ፊልሙን በሚሰሩበት ወቅት የተራራው ስብከትን እየቀረጹ ያለ ዋናው ጂም ካቪዘን በመብረቅ እንደተመታ ሰምታችሁ ይሆናል። አዎ ጂም ካቪዘን በመብረቅ ተመቷል። እንዲሁም ደግሞ ረዳት ዳይሬክተሩ አጠገቡ ስለነበር እሱም አብሮ በመብረቅ ተመቷል። ታዲያ ይህ ብቻ አልነበረም። ከፊት ለፊቱ ሆነው የሚከታተሉ ሰዎች የጂም ካቪዘን ፊት በሰዓቱ ልክ እንደ ፀሐይ እንደሚያበራም ተናግረዋል። ታዲያ ከጸጉሩ ላይም ጭስ መሳይ ነገር ከጸጉሩ ሲወጣ እንዳዩ መስክረዋል። ፓሽን ኦፍ ክራይስት እንደ ሌሎቹ ዓለማዊ ፊልሞች ለትና አክሽን የተባለ አይደለም የተሰራው። ይልቁንስ በታምራትና በመብረቅ ብልጭታ በተሞላ መልኩ ነበር የተሰራው። ይህ መንፈሳዊ ፊልም ሌሎቹ ዓለማዊ ፊልሞች ለየት የሚያደርገው መንገድ እዚህ ብቻ አልነበረም። ፊልሙን የሰሩት አብዛኞቹ ተዋናዮች የክርስትና እምነት ተከታይ አልነበሩም። አብዛኞቹ ኤቲስት ነበሩ ወይም ደግሞ ሃይማኖት የለሽ ነበሩ። ጥቂት የሚባሉት ደግሞ የእስልምና እምነት ተከታይ ነበሩ። እናም ከፊልሙ ከቀረጻ በኋላ ግማሽ በላይ የሚሆኑት ፊልሙን የሰሩ ሰዎች የክርስትና እምነትን ተቀብለዋል። ፊልሙን ሲሰሩም ኃይለኛ የመንፈስ ተጽዕኖ እንደገጠማቸውም ተናግረዋል። በፊልሙ ላይ ባዩት ተአምራቶች በተፈጸሙ ተአምራቶች ምክንያትም የክርስትና እምነትን እንደተቀበሉ መስክረዋል። ለምሳሌ ያህል በፊልሙ ላይ የኢየሱስ ክርስቶስን እጅ በሚስማር የሚቸነክረው ወጣት የእስልምና እምነት ተከታይ ሲሆን ከፊልሙ በኋላ የክርስትና እምነት ተከታይ መሆኑን በይፋ አውጇል። የሆነው ሆኖ ጂም ካቪዘን ከቀረጻ በኋላ የመብረቅ አደጋ ስለደረሰበት የነርቭ ስርዓቱ ተዛብቶ ነበር። ከዛም አልፎ አይኑን በብርሃን ወይም ደግሞ በፀሐይ ላይ መክፈት ይቸገር ነበር። እናም ሌላ ደግሞ የትከሻ መውለቅ አጋጥሞት ነበር። 7 ኪሎ የሚመዝነውን መስቀል ተሸክሞ ሲሄድ የትከሻ ውልቃት ወይም ደግሞ የትከሻ መውለቅ አጋጥሞት ነበር። ከዛም አልፎ ኢየሱስ ክርስቶስ ግርፋትን ፊልም እየሰሩ ያለ በስህተት በጅራፍ ገራፊዎቹ አንድ ጊዜ በመመታቱ ራሱን ስቶ ኮማ ውስጥ እስከ መግባትም ደርሷል። ታዲያ በዚህ ወቅት ቀረጻቸውንም ሊያቋርጡ ተገደዋል። አስቡት፣ እሱ አንድ ጊዜ ተመቶ ኮማ ውስጥ ገባ። ግን ኢየሱስ ክርስቶስ ስንት ጊዜ እንደተመታ ስንት ጊዜ እንደተገረፈ አስቡት። በጣም የሚገርምና በጣም ሰዎች ኢየሱስ ክርስቶስን የከፈለላቸው መስዋዕት እንዲያስቡ ተደርጎ የተሰራ ፊልም እንደሆነም የሚያመላክቱ ነገሮች መካከል አንዱ ይሄኛው ነው። እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ፣ በመስቀል ላይ ሆኖ ተጠማሁኛለው የደሙ ፍሬ ጀርባህን አየሁት ጅራፍ አክስሎታል፣ እጅና እግርህን ችንካሩ ጥሮታል። ከጎነ ይፈሳል ደምና ውሃው፣ ልቤን አስለቀሰው ፍቅርህ ኃያል ነው።
ከዛም አልፎ ፊልሙ እንደተጠናቀቀ የልብ ቀዶ ሕክምናም ለማድረግ ተገዶ ነበር። ታዲያ ጂም በዚህ የፊልም ስርዓት ላይ ትልቅ ዋጋና ብዙ ዋጋ የከፈለ ተዋናይ ነው። ሌላ በኩል ደግሞ በክርስቶስ የስቅለት ፊልም ላይ የታየው ሕፃን ማን ነው የሚለው ጉዳይ ነው። በፊልሙ ላይም አንድ አስደንጋጭና አረባሽ የሆነ ትዕይንት አለ። ትዕይንቱም ኢየሱስ ክርስቶስ እየተገረፈ በነበረበት ወቅት ላይ አንዲት እናት አንድ ሕፃን ልጅ አቅፋ በጥቁር ለብሳ በመካከላቸው ስታልፍ ያያል። ይህም በብዙዎች ዘንድ ትልቅ ጥያቄን የፈጠረና በመጽሐፍ ቅዱስ በየትኛውም ክፍል ላይ ስለዚህ ሲን ምንም አይነት ነገር አልተጠቀሰም። ታዲያ ፊልሙ ተሰርቶ የተጠናቀቀው በ2004 ዓ.ም ሲሆን በሰዓቱም በሆሊውድ የፊልም ሰንጠረዥ ላይ በአንደኝነት ደረጃ ለመቀመጥ ችሏል። ታዲያም እቺ ሴትዮ የወንድም የሴትም አይነት መልክ ያላት ቢሆንም ነገር ግን በመካከላቸው አልፋ በድንገት ቀና ብላ ኢየሱስ ክርስቶስን ስታየው ያሳያል። ታዲያ ይህም በጣም ረባሽ የሆነና አስፈሪ የሆነ ሲን ነው። ስሜትን የሚረብሽ ሲን ነው። ታዲያ ከ20 ዓመት በኋላ የፊልም አዘጋጁ ለምን ይህን እንደተጠቀመው በደንብ አድርጎ አብራርቶ ተናግሯል። ከዛም በላይ ይህኛው ሲን በጣም ትልቅ መልእክት እንደያዘና ለህዝቡም ትልቅ መልእክትን እንዳስተላለፈ ነው የተናገረው። ዘ ፓሽን ኦፍ ዘ ክራይስት ከሌሎቹ በኢየሱስ ክርስቶስ ላይ ከተሰሩ ፊልሞች ለየት የሚያደርገው የክርስቶስን የመጨረሻ ሰዓት የስቅለቱን ስቃይ በደንብ አድርጎ የገለጸ ነው ማለት ነው። ዳይሬክተሩም ፊልሙን ለመስራት መጽሐፍ ቅዱስን እንዲሁም ሌሎች አጋዥ መጽሐፍትን ጨምሮ የራሱ ናባዊ አቅም ተጠቅሞ ፊልሙን እንደሰራው ተናግሯል። ሲቀጥል መጀመሪያ ላይ ፊልሙ ሲጀምር አካባቢ ክርስቶስ በጌተ ሰማኒ ክርስቶስ በመጸለይ ያለ ሰይጣን ወደሱ ቀርቦ እባብን ይልክበትና እንዳይጸልይ ያደርገዋል። ከዛም ኢየሱስ ክርስቶስ እባቡን በእግሩ ረግጦ ይገለዋል። ይህም በዘፍጥረት ምዕራፍ 3 ቁጥር 15 በአንተና በሴቲቱ መካከል በዘርህም ዘሯ መካከል ጠላትነትን አደርጋለሁ፣ እሱም ራስን ይቀጠቅጣል፣ አንተም ተረከሱን ትቀጠቅጠዋለህ በማለት የተናገረው የገለጸው ዳይሬክተሩ በሌላኛው የፊልሙ ለመወከል እንደሆነም ተገልጿል። የአስቆሮቱ ይሁዳን በሰይጣን የተወከሉ 3 ሕፃናት ከቦት ሲደበድቡትና ምራቅ ሲተፉበት የሚያሳይ ሲሆን ከፊት ለፊቱም የሞተ የዝንጀሮ አካል የበሰበሰ በዝንቦች የተወረረ አንገቱ ላይ ገመድ ያለውን የሚያሳይ ሲሆን ወዲያውም ገመዱን ከአንገቱ ላይ በመፍታት ራሱ ታንቆ ሲሞት ይታያል። ይህም ከፊልሙ ሌላኛው ከመጽሐፍ ቅዱስ ጋር የማይገናኝ ታሪክና ራሱ በፊልሙ ዳይሬክተር ምናባዊ እይታ የተካተተ ነው። ሌላኛው ደግሞ ከጌታ ከኢየሱስ ክርስቶስ በስተግራ በኩል የተሰቀለው ወንበዴ በኢየሱስ ክርስቶስ ላይ በመሳለቁ ምክንያት በሰማይ በመጣ አንድ ቁራ አይኑ ሲወጣ ይታያል። ይህም ሌላኛው የፊልሙ ክፍል ሲሆን በሌላ በኩል ደግሞ ኢየሱስ ክርስቶስ በምድር ላይ ያለ የአናጺነትን ስራ እንደሚሰራ ለማሳየት በፊልሙ መጀመሪያ ላይ ኢየሱስ ክርስቶስ እጅግ ረጅም የእንጨት ጠረጴዛን ሲሰራ ያሳየናል። የሰይጣኑን ገጸ ባህሪ ወክላ እንድትጫወት የተመረጠችው ሮሊንዳ ሴላንታ ስትሆን ቢል ጊብሰንም ይህንን ያደረገበት ምክንያት እንዲህ ሲል ያብራራዋል። ሰይጣን በጣም ብልጥ ስለሆነ ክፉ የሆነውን ነገር በሚስብና ማራኪ በሆነ ነገር አድርጎ ያቀርብልናል። እኔም ይህንን ለመግለጽ በማሰብ ነው ይችን ሲል የተጠቀምኳት ያለ ሲሆን እኔም በፊልሙ ላይ በተለያየ ቦታ ላይ ለማካተት ስለሞከሩም ይናገራል። ዋናው ፊት ላይ ቆንጆ የሆነ እይታን በመፍጠር የሰይጣንን ገጸ ባህሪ እንድትላበስ አድርገዋታል። እንደዋን ሙሉ ለሙሉ በመላጨትና ባዶ በማድረግ ድምጿን ደግሞ የወንድ በማድረግ ኖርማል አለመሆኗን ለማስመሰል ሞክረናል ሲል ዳይሬክተሩ ይናገራል። ይህንንም ያደረግንበት ምክንያት የሰይጣንን ስራ ሰዎች ልብ ብለው እንዲያውቁት ነው። ሰይጣን መጥፎ የሆነውን ነገር ጥሩ አድርጎ እንድንጓጓ በጥሩ ሁኔታ ያቀርብልናል። ይህንንም ለማስመልከት እዚህኛው ሲል ላይ ይህን መልእክት ለማስተላለፍ ፈልጌ ነው ሲል ዳይሬክተሩ ተናግሯል። ሲቀጥል ደግሞ የታቀፈው ሕፃን ሚስጥር። ይሄ የታቀፈው ሕፃን ወደ ኢየሱስ ክርስቶስ ዞር ብሎ ሲመለከት በጣም ረባሽ ነው። ታዲያም ይሄ ሕፃን ጸባሪ ሆኖ የሰራው ሰው ዴቪድ ሜሮታ የተባለ ተዋናይ ሲሆን በአሁኑ ሰዓት በ60 ዓመቱ እድሜ ላይ የሚገኝ ጣሊያናዊ አክተር ቢሆንም ምንም እንኳን በሆሊውድ ላይ ተፈላጊነቱ በጣም አናሳ ሆኖ ቢገኝም በዚህኛው ፊልም ላይ አንድ ጊዜ ዞር ብሎ ኢየሱስ ክርስቶስን የተመለከተባት ያቺ ሲን በብዙዎች ዘንድ እንዳይረሳና ብዙዎችም እንዲያስታውሱት አድርጎታል። ይህ ተዋናይ በአንዳንድ የአውሮፓ ፊልሞች ላይ በመሳተፍ የሚታወቅ ሲሆን ካሁንም ዋና ገጸ ባህሪን ወክሎ አልተጫወተም።
ሲቀጥል ደግሞ ጂሰስ የተሰኘው ፊልም የተሰራው ሉቃስ ወንጌልን በመመስረት ሲሆን ፊልሙንም ወደ ፊልምነት የተቀየረው ባርኔት የተባለ ጸሐፊ ሲሆን በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ ለመጀመሪያ ጊዜ በ1979 ለእይታ የበቃ ሲሆን ከዛ በኋላ ከምድር ጫፍ እስከ ምድር ጫፍ ድረስ የታየ ፊልም ነው። ፊልሙ እስካሁን ድረስ በዓለም ላይ 2 ትልልቅና ከባባድ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ በበርካታ ቋንቋ የተተረጎመ ፊልም ነው። ይህም በታሪክ የመጀመሪያው ፊልም ያደርገዋል። በዓለም ዙሪያ ከ2100 በላይ ቋንቋዎች የተተረጎመ ሲሆን በኢትዮጵያ ብቻ ወደ 4 ቋንቋዎች ተተርጉሟል። ሌላኛው ሪከርዱ ደግሞ በዓለም ዙሪያ በብዙ ቪው በማግኘት ሪከርድን ሰብሯል። እስካሁንም ድረስ በዓለም ላይ በ5 ቢሊዮን ሰዎች እንደታየ ይነገራል። ነገር ግን ከ8 ቢሊዮን በላይ ቪው እንዳለውም ይታመናል። ምክንያቱም ደግሞ አንድ ሰው ፊልሙን ደጋግሞ ስለሚያየው ከ8 ቢሊዮን በላይ ቪው አለው። ከ5 ቢሊዮን በላይ የሚሆኑ ሰዎች ደግሞ ፊልሙን እንደተመለከቱት ይነገራል። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተባለ ድርጅት ሲሆን ፊልሙን ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ ለመግለጽ ታስቦ የተሰራ ፊልም ነው። ሌላኛው አስገራሚ ነገር ደግሞ በፊልሙ ላይ የተሳተፉ አብዛኛው ሰዎች ማለትም 90% የሚሆኑ ሰዎች ክርስትና እምነት ተከታይ ያልሆኑ ሌላ እምነት ተከታይ የሆኑ አብዛኞቹ ደግሞ ሃይማኖት ጭምር የሌላቸው ኤቲስቶች ነበሩ። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካ ዶላር አውጥተዋል። በወቅቱ በ1970ዎቹ ማለት ነው። ይሁን እንጂ ፊልሙ 6 ሚሊዮን ዶላር ያወጣ እንጂ ፊልሙ በምላሹ ያገኘው 4 ሚሊዮን ዶላር ብቻ ነው። ምክንያቱም ደግሞ ፊልሙ በዋናነት ዓላማው ለንግድ ፐርፐዝ ወይም ደግሞ ለኮሜርሻል ፐርፐዝ ስላልተሰራ ማለት ነው። አንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ ወደ ገጠራማ አካባቢ ላይ በነፃ ለህዝቡ ፊልሙን ለማሳየት ብሩ ይውል እንደነበረም ተገልጿል። ፊልሙ እንግዲህ መጀመሪያ ካምፐስ ክሩሴድ ፎር ክራይስት የተባለ ድርጅት ቢይዘውም አሁን ግን በጂሰስ ፊልም ፕሮጀክት የተሰኘ ድርጅት ተላልፎ ይገኛል። አሁን ሙሉ ነገሩን የሚቆጣጠረው ጂሰስ ፊልም ፕሮጀክት የተሰኘው ድርጅት ነው። ፊልሙን ሰርቶ ለመጨረስ ረጅም ጊዜ ወሰደ ሲሆን ለቀረጻ ብቻ 7 ወር ፈጅቶባቸዋል። ከቀረጻው በላይ እጅግ ረጅም ዓመታትን የፈጀባቸው ለፊልሙ የሚሆን እቃዎችን ማዘጋጀት ነው ረጅም ዓመታት የፈጀባቸው። ፊልሙ ሃይማኖታዊ ይዘት ያለውና በጣም ረጅም ጊዜ የተፈጸመ ታሪክ ስለሆነ በዛ ሰዓት ያሉ ሰዎች ምን ያደርጋሉ፣ ምን አይነት ልብስ ይለብሳሉ፣ ምን አይነት ናቸው፣ እንዴት ይኖራሉ የሚለውን ነገር በማጥናት በዛ ጊዜ ሊኖር ይችላሉ ብሎ የሚያስቡትን እቃዎችን በማሟላት ብዙ ጊዜ እንዳጠፉ ይነገራል ማለት ነው። በፊልሙ ላይ በዋናነት 254 ተዋናዮች ሲሳተፉ የአጃቢ ተዋናዮች ደግሞ ወደ 2500 ይጠጋሉ ተብሎ ይገመታል። ብራያን ዲኮን ይባላል። እንግሊዛዊ ተዋናይ ነው። ይህኛውም ተዋናይ ነው ጂሰስ የተሰኘው ፊልም ላይ የክርስቶስን ሚና የተጫወተ ድንቅ ተዋናይ ነው። ታዲያም ብዙዎች ስዕሉን ቤታቸው ላይ አድርገው ይሰግዱለታል። ለስዕሉም እንክብካቤ አብዛኞቹ ሰዎች ያመልኩታል። ግን አሁን እኔ ኢየሱስ ክርስቶስ አይደለሁም፣ እኔ ኢየሱስን መስዬ ተወንኩ እንጂ እኔ ኢየሱስ አይደለሁም እያለ በየቦታው የዞረ ምስክርነትን እየሰጠም ይገኛል። በሌላ በኩል ደግሞ በዚህ ፊልም ላይ ኢየሱስ ክርስቶስን ሚና የሚጫወተውን ሰው ለማግኘት አዘጋጆቹ ከ900 በላይ ተዋናዮችን እንደፈተኑ ተናግረዋል። በመጨረሻ የ32 ዓመቱ እንግሊዛዊ ተዋናይ ብራያን ዲኮን ፊልሙን እንዲሰራ ተመረጠ። የብራያን ዲኮን በፊልሙ ላይ የሚታየው ረጅም ጸጉሩ የራሱ አልነበረም። በሰዓቱ ጸጉሩ አጭር ስለነበር ዊግ ይጠቀም እንደነበርም ተገልጿል። በተጨማሪም ገጸ ባህሪውን በሚገባ እንዲላበስ በማሰብ ሰው ሰራሽ አፍንጫም እንደተደረገለት ተናግረዋል። በቀረጻው ብዙ አስደንጋጭ ነገሮች ይታዩ ነበር። ካሜራዎች በራሳቸው ጊዜ ይበላሹ ነበር። ዳይሬክተሮችና የካሜራ ባለሙያዎች በተደጋጋሚ ይታመሙ ነበር። ከዛም አልፎ አንዳንድ ዋና ተዋናዮች ያለምንም ምክንያት ዝም ብለው ሲታመሙ በቦታው ላይ የጸሎት ቡድን ወይም ደግሞ ቤተክርስቲያን አስገንብተው እንደነበርም ተናግረዋል። በኢየሱስ ክርስቶስ ጥምቀት ላይ መንፈስ ቅዱስ ከሰማይ እንደወረደ ለማስመሰል እውነተኛ እርግብን ለመጠቀም ተሞክሮም ነበር። ታዲያ እርግቧ እሱ ላይ እንድታርፍ ለማድረግ ብዙ ስለተሞከረ ተዋናዩም ለረጅም ጊዜ ውሃ ውስጥ በመቆየቱ ለሳምባ ምች እንደተጋለጠም ተናግሯል። ታዲያ የሚገርመው ነገር ብራያን ዲኮን አብዛኞቹ ሰዎች እንደሚያስቡት ክርስቲያን አልነበረም። ነገር ግን ለፊልሙ ዝግጅት ሲል የሉቃስ ወንጌልን 20 ጊዜ በላይ ደጋግሞ አንብቦታል። ቃላቱን በቃሌ ለመያዝ ሳይሆን የኢየሱስ ክርስቶስን ስሜት ለመረዳት ስል ነው ይላል። ታዲያ የብራያን ዲኮን እምነቱ ምንድነው ካላችሁን
የአግኖስቲክ እምነት ተከታይ ነው። ይህም አምላክ መኖሩን በእርግጠኝነት አላቅም የሚል አስተሳሰብን የሚከተል ሃይማኖት ነው። ታዲያ እናንተ ስለ ኢየሱስ ክርስቶስ ፊልም ምን ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ንገሩኝ። ይህን ቪዲዮ ላይክ እንዲሁም ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ስለተከታተላችሁት እናመሰግናለን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ጀርባህን አየሁት ጅራፍ አክስሎታል እጅና እግርህን ችንካሩ ጥሮታል ከጎነ ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው።